ሰላም እንዴት ናችሁ? ዛሬ የ10ኛ ክፍልን ዩኒት 3 ደጋግማችሁ ስሩልኝ ባላችሁኝ መሰረት እሱን ይዤላችሁ መጥቻለሁ። የመጀመሪያው ስለ ኤክስፖነንት ነው። ኔክስት ላይ ደግሞ ስለ ሎጋሪዝም እናያለን። ኤክስፖነንት ላይ ማወቅ ያሉብን 10 መሰረታዊ ሎዎች አሉ፣ ሩሎች አሉ። እነሱን ካወቅን ብዙ ጊዜ ኤክስፖነንት ላይ የምትጠየቁት ሲምፕሊፋይ ማድረግ ነው። ስለዚህ እነዚህን ሩሎች ዛሬ በደንብ እናያለን ማለት ነው። ኤክስፖነንት የምንለው ኤክስፖኔንሻል የምንለው ምንድነው? በዚህ ፎርም ኤ ኦቨር ኤን ፎርም የተቀመጠ ኤክስፖኔንሻል እንለዋለን። ፓወሩን ኤክስፖነንት እንለዋለን ኦር ፓወር እንለዋለን። ከስር ያለውን ኤን ደግሞ ቤዝ እንለዋለን ማለት ነው። ለምሳሌ 2 the power of 3 ስናነባው ቤዙን እናስቀድምና the power of ብለን ፓወሩን ነው የምንጠራው ማለት ነው። ስለዚህ ለምሳሌ ይሄኛው 2 the power of 3 ብለን እናነባዋለን። ስለዚህ 2 the power of 3 ምን ማለት ነው? ሁለትን 3 ጊዜ ማባዛት ማለት ነው። 2 times 2 times 2 ማድረግ ማለት ነው which is 8 ማለት ነው። ስለዚህ ኤክስፖነንት ማለት ኮንሰፕቱ ይሄ ነው። ቀጥታ ወደ ሩሎቹ እንግባ፣ እነሱ ቤዚክ ስለሆኑ። የመጀመሪያው ሩል ምንድነው? a the power of m times a the power of n ተብሎ ቢሰጠን ያ ማለት ስታዩት እዚህ ላይ ቤዙ ተመሳሳይ ሆኖ ፓወሩ ወይም ኤክስፖነንቱ የተለያየ ከሆነ ቤዙን አንድ ኮመን እንወስድና ፓወሩን ምን እናደርጋለን? እንደምራለን። መቼ? ማባዛት ሲሆን። ለምሳሌ 3 the power of 5 times 3 the power of 2 ከሆነ ቤዙ 3 ነው፣ ተመሳሳይ ነው። ስለዚህ ፓወሩን እናደርገዋለን፣ እንደምረዋለን። አንድ 3 ብቻ ወስደን ማለት ነው። ስለዚህ 3 the power of 5 plus 2 ይሆንና 3 the power of 7 ይሆናል ማለት ነው። ሁለተኛው ሩል ምንድነው? ማካፈል ሲሆን ደግሞ ቤዙ ስቲል ተመሳሳይ ሆኖ ፓወሩ የተለያየ ቁጥሮችን አካፍሉ ብንባል a the power of m over a the power of n ብንጠየቅ ምን እናደርጋለን? አሁንም ስቲል ቤዙ ተመሳሳይ ስለሆነ አንድ እንወስድና a the power of እናረግና ከላይ ያለው ፓወር ሲቀነስ ከታች ያለው ፓወር፣ ይሄ ኦርደሩ መቀያየሩ ማተር ያደርጋል መቀነስ ስለሆነ። ስለዚህ m ማይነስ n እናደርጋለን ማለት ነው። ለምሳሌ 3 the power of 5 over 3 the power of 2 ብንጠየቅ በቀላሉ ሲምፕሊፋይ ለማድረግ 3 the power of እናረግና 5 minus 2 እናረጋለን። ፓወሩን እንቀንሰዋለን፣ 3 ኪዩብ ይመጣል ማለት ነው። ሶስተኛው ሩል ምንድነው? a the power of m the power of n ሁለት ፓወር ቢሰጠን ምን እናደርጋለን? ጀስት ቁጥሮችን እንደምናባዛው በብራኬት ሲሰጡን ቁጥሮቹን ማባዛት፣ ፓወሮቹን ማባዛት ማለት ነው። a the power of m times n ማድረግ እንችላለን። ለምሳሌ 3 the power of 5ን ስኩዌር አድርጉት ብንባል እንዴት እንሰራለን? ፓወሮቹን እናባዛቸዋለን። 3 the power of 5 times 2 አድርገን 3 the power of 10 እናደርገዋለን ማለት ነው። አራተኛው ሩል ምንድነው? ሁለት ብዜቶች a times b the power of n ከተባለ ፓወሩን ዲስትሪቢዩት ማድረግ እንችላለን ማለት ነው። ስለዚህ a the power of n times b the power of n ማድረግ ይቻላል። በምሳሌ ብናየው 3 times 4 the power of 3 ወይም ኪዩብ አድርጉት ከተባለን ለየብቻ መስራት ይቻላል። 3 ኪዩብ times 4 ኪዩብ ማድረግ ይቻላል ማለት ነው። አምስተኛው ሩል ምንድነው? ሲካፈልም ተመሳሳይ፣ አሁን ሲባዛ ላይ ፓወሩ ዲስትሪቢዩት ይደረጋል እንዳልነው፣ በማካፈልም ጊዜ ፓወሩን ዲስትሪቢዩት ማድረግ ይቻላል። a the power of b the power a over b the power of n ከሆነ a the power of n over b the power of n ማድረግ ይቻላል። ለምሳሌ 3 over 4 the power of 3 ከተባለ 3 ኪዩብ over 4 ኪዩብ ማድረግ ይቻላል ዲስትሪቢዩት አድርገን ማለት ነው። ሌላው በጣም መርሳት የሌለብን ማንኛውም ቁጥር ዊዛውት ዜሮን ሳይሆን ከዜሮ ውጭ ያሉ ቁጥሮች ማንኛውም ቁጥር the power of 0 ካረግን መልሱ የሚመጣው ስንት ነው? አንድ ነው የሚመጣው። ስለዚህ ይሄንን በደንብ ማስታወስ አለብን። ብዙ ጊዜ ካልኩሌሽን ላይ ሰርተን ፓወር ተቀናንሶ 0 ሲመጣ ብዙዎቻችን 0 እንላለን። መልሱ እንደዛ ሳይሆን የሚሆነው አንድ ነው የሚሆነው መልሱ። ሰባተኛው ሩል ደግሞ ምንድነው? a the power of ኔጌቲቭ ቁጥር ከተሰጠን፣ ለምሳሌ a the power of minus n ከተባለ ማይነሷን ለማጥፋት ምን እናደርጋለን? 1 ኦቨር አድርገን a the power of n እናደርገዋለን ማለት ነው። ስለዚህ ይሄንንም ማስታወስ አለብን። ፖዚቲቭ ከሆነ ደግሞ ከታች ስናወርደው ምን ይሆናል? ኔጌቲቭ ይሆናል። ኦፖዚት ሳይን ነው የሚወስደው ማለት ነው። ስምንተኛው ሩል ደግሞ ማንኛውም ሩት ያለው ኤንዝ ሩት ያለው ቁጥር ቢሰጠን ኤንዝ ሩት ኦፍ ኤ ተብሎ ከተሰጠን ከምን ጋር እኩል ነው? a the power of 1 over n ይሆናል ማለት ነው። ለምሳሌ ስኩዌር ሩት ኦፍ 4 ብዙ ጊዜ 2 እንላለን አይደል? ግን የመጣበት አሰራር አለው። በዚህ ሩል መሰረት ስንሰራው እንዴት ይመጣል? ስኩዌር ሩት ኦፍ 4 ማለት ምን ማለት ነው? 2 ናት አይደል? ስኩዌር ሩት ከሆነ ስለዚህ
4 ዘ ፓወር ኦፍ 1 ኦቨር 2 ይሆናል ማለት ነው። በዚህ ሩል መሰረት ከዛ በኋላ 4 ማለት 2 ስኩዌር ማለት ነው። 2 ሲባዛ በ2 ማለት ነው። ስለዚህ 2 ስኩዌር ዘ ፓወር ኦፍ 1 ኦቨር 2 ይሆንና ፓወሮቹን ስናባዛቸው 2 ታይምስ 1 ኦቨር 2 ሲሆን ካንስል ይደራረጉና 2 ዘ ፓወር ኦፍ 1 2 ይመጣል ማለት ነው። ዘጠነኛው ሩል ደግሞ ምንድነው? ኤ ዘ ፓወር ኦፍ ማይነስ ኤም ኦቨር ኤን ከሆነ ተመሳሳይ ነው፣ ግን እንትኑ ሲቀየር ፍራክሽን ሲሆን ፓወሩ ማለት ነው ሲሆን ተመሳሳይ ህግ ነው የምንጠቀመው። 1 ኦቨር አድርገን ፓወሩ ፖዚቲቭ አድርገን ፍራክሽኑን ባለበት ነው የምንወስደው። ኤ ዘ ፓወር ኦፍ ኤም ኦቨር ኤን ይሆናል ፖዚቲቭ አድርገን ማለት ነው። በዚህ ጊዜ ኤ ዜሮ መሆን አትችልም። ብዙ ጊዜ ከስር የሚመጡ ሩሎች ላይ ዊዛውት ዜሮ ነው የምትሆነው ኤ ዜሮ ከስር መሆን ስለማይችል። አስረኛው ሩል ደግሞ ኤ ዘ ፓወር ኦፍ ኤም ኦቨር ኤን ከተሰጠን አንዱን ኢን ደ ብራኬት አድርገን ማውጣት ይቻላል። ኤ ዘ ፓወር ኦፍ ኤም ዘ ሆል ዘ ፓወር ኦፍ 1 ኦቨር ኤን አድርገን ኤን ሩት ኦፍ ኤ ዘ ፓወር ኦፍ ኤም ማድረግ ይቻላል፣ ወይም ሪቨርስም ማድረግ ይቻላል። ኤን ሩት ኦፍ ኤ ዘ ሆል ዘ ፓወር ኦፍ ኤም ማለት ነው። እንደዚህ አይነት ሩሎች አሉ። ሶ በአጭሩ ኤክስፖነንት እነዚህን ሩሎች ነው ተጠቅመን ሲምፕሊፋይ የምናደርገው። በጣም ኮምፕሌክስ አስመስለው ጥያቄዎች ላይ ሊመጣ ይችላል፣ ግን እነዚህ ሩሎች በደንብ ካወቀን በቀላሉ ሲምፕሊፋይ አድርገን ሲምፕሊ ማስቀመጥ እንችላለን ማለት ነው። የተጠየቅነውን ጥያቄ ያልገባችሁ ነገር ካለ ኦር ደግሞ እንድሰራላችሁ የምትፈልጉት ጥያቄ ካለ ኮመንት ላይ ጻፉልኝ። ቻናሉን ሰብስክራይብ አድርጋችሁ ኔክስት ላይ ደግሞ ሎጋሪዝም ላይ ያሉትን ቤዚክ ነገሮች የምላቸውን ኤክስፕሌን እናደርጋለን አብረን። ቪዲዮ ለጓደኞቻችሁ ሼር አድርጉላቸው። ከተመቻችሁ ላይክ አድርጉ። መልካም ጊዜ